እኮ ሀበሻ በየትም ቢሄድ በየትም ማይፈራ ጉድ ልበ ሙሉ ልበ ድንድን የሆነ ህዝብ እንደ ሀበሻ አላየውም። ተፍቲሽ አለ፣ ቤተሰብ ተፍቲሽ አለ። በጣም እየተያዘ ነው። በጅዳም አላችሁ፣ በመዲናም አላችሁ፣ በሪያድም አላችሁ፣ በየትም ቦታ ተፍቲሽ አለ። ተፍትሽ የለም እያላችሁ አትዘንጉ ማለት ነው። በየሄዳችሁበት ራሳችሁን መጠበቅ አለባችሁ። ሀዲቃ ምናምን እያላችሁ ምናምን እኛ ይቃማለኛ መድሬሽ አይሰራም ማለት ነው። ሳኡዲ ላይ መጣባቸው ነው፣ ያፍሷችኋል። ትንሽዬ ስበብ ነው የሚፈልጉት እና ተፍትሽ አለ፣ ተጠንቀቁ። ወላሂ ነው የምላችሁ ማለት ነው። አሁን ይሄ እስከዛሬ ጠይም ማለት ነው በቃ ይሄንን 5-4 አመት በጣም እረፍት አግኝተን ነበር። አሁን የሚገርማችሁ ነገር ማለት ነው ሀበሻ አያገኝ ታገኝ በጣም ችግር ነው። አሁን ላይ የሚገርማችሁ በየመን ሂዲው መከራቸውን አይተው ሽንታቸው እያመለጣቸው ያንን ድንበር ተሻግረው እንደገና ሂዲው ኢትዮጵያ እንግዲህ ባህርን ተሻግረው ስንት መከራ ስንት ጉድ አልፈው መጥተው ተሳክቶላችሁ ይቃማ ቢያወጡ የሚገርማችሁ በየሻራው ላይ አሁን ልክ እንደ አዲስ አበባ እየተነኮሉ ነው ወንዶቹ ማለት ነው። ይተነኩሏቸዋል ምናምን ልክ እንደ በቃ ምን ልበላችሁ የኛ ሀገር ባህሪ ይዛል ማለት ትችላላችሁ። ሲጋራቸውን በየመስመሩ ላይ ቡል እያረጉ ምናምን በጣም ነው የገረመኝ። ኢትዮጵያዊ እንዴት በየሄድበት መርከስ ለምን የሰው ቢያንስ የሰውን ሀገር ህግ ለምን አንጠብቅም? ለምን ራሳችን አንሆንም? እንዴት ነው እንደዚህ የሚሆነው? ወላሂ ለአዚም እኛ የሆነ ነገር ስናገኝ ሰው አናት ላይ ነው ቁጭ ብለን የምንጨፍረው። ለምን ይሄ ይሆናል? እና ምን ልላችሁ ፈልጌ ነው ተፍቲሽ አለ። ተፍቲሽ የሚኖረውም በምክንያት ነው። ገባችሁ? እኛ ሀበሾች ስነ ስርዓት አድርገን አንቀመጥም። ብዙ የምንሰራው ሀራም አለ፣ ብዙ ህገወጥ የምንሰራው አለ። ገባችሁማ? ያን ህገወጥ ካልተቆጠብን እኔ ምስኪን ነኝ፣ አንቺ መጥፎ ከሆንሽ በአንቺ መጥፎነት እኔ እወቅሳለሁ ማለት ነው። ገባችሁ? ያኔ በአንዱ ባጠፋው አይጥ ባጠፋ ዲያዋ ተመታ ይባላል በተረቱ ማለት ነው። እና ራሳችንን ለምን አንጠብቅም? ለምን ምስኪኑም ሰርቶ መብለያ ያጣል? ለምን እናንተ ስነ ስርዓታት ኢትዮጵያዊ ተጋደሉ በየገጠሩ አሁን ይዋጋሉ። ምን ይላሉ? በዚህ በውሃ ምክንያት በቃ በዘረኝነት በምናምን በሴት ዝም ብለው መዋጋት እናንተ በተለይ ራያዎች ማለት ነው። ኧረ ተው ወላሂ እናቶቻችሁ እነሆ በሀዘን ብስቁልቁል ብለው ነው ያሉት ማለት ነው። ለምን እናንተ እንደዚህ ትሆናላችሁ? በሰው ሀገር እየመጣችሁ በቃ የሆነ ሐራም ነገር ማትስሩ፣ ሐላልም ፈልጋችሁ ስሩ። ኸላስ ሐላል ገንዘብ እንደዚህ በቀላሉ አመጣም። ላብን እንዲህ ጥብ አድርገህ ነው የምትመጣው ማለት ነው። እና ራሳችሁን ጠብቁ። ተፍትሽ የለም እያላችሁ አትዘንጉ። ተፍትሽ አለ። ኢቃማ ቢኖርሽ ያንጠለጥልሻል ማለት ነው። ብቻ የሆነ ህገወጥ ነገር ስሪ። እንዳውም ኢቃማ ኑሮሽ ብትያያይ ቂሊንጦ ነው የሚያስገባሽ። ምህረት እንኳን የላቸውም። ቅጣቱ ራሱ በጣም ትልቅ ቅጣት ነው የምትቀጡት። ገባችሁ? እና እናንተ ደግሞ አዲስ ኢቃማ የመጣችሁ ወንዶች ስነ ስርዓት ያዙ። ወጠጥ ያትሆኑ። ገና አገኘን ብላችሁ ኢቃማ ማለት ወረቀት ነው። ነገ እስር ቤት ነው የሚያስገባ። አንቺ ዳና ነሽ በየመስመሩ ዳና ነሽ አሃ ምናምን እያሉ ነው የሚጠብሷችሁ። ልክ እንደ እንትና ማለት ነው እንደ መርካቱ። አይገርምም? እና ታፍቲሽ አለ። ለማንኛውም ይሄ የሚሆንበት ምክንያት ሀበሻ በቀደም ተጋሉ ነበረ። ሁሉ ጊዜ ርብሻ ነው የሚፈጥረው ታውቃላችሁ። በየርንበት ጸብ ነው የምንፈጥረው። ስለዚህ እነሱ ደግሞ ሀገራቸውን ህግ ያስከብራሉ፣ ሀገራቸውን ይጠብቃሉ። እኔ ወላሂ በጣም ነው ደስ የሚል። በነገራችን ላይ በጣም ነው የማደንቃቸው። ባለጌን የያዙ እና እንደዚህ ሰርቶ ገና አዲስ የመጡት መከራቸውን አይተው በሐላል ሰርተው መኖር የሚፈልጉትን ብቻ እነሱ ናቸው የሚያሳዝኑ እንጂ ከዛ ውጭ የሚንዘላዘለውን ለምን እየጠረበ በእርግጫ በጥፊ እያለ ያስገባው ምን አሻኝ? እኔ አሁን መልእክት ያለኝ ለምስኪኖች ነው ወላሂ።
ለሚስኪኖች ራሳችሁን ጠብቁ። በየትም ቦታ ያላችሁ ሳውዲ አረቢያ በየትም ቦታ ያላችሁ ራሳችሁን ጠብቁ። በጅዳም አላችሁ፣ በመካም አላችሁ፣ በመዲናም አላችሁ፣ በሪያድም አላችሁ፣ በጧይፍም አላችሁ፣ ብቻ ሳውዲ አረቢያ በሞላ ራሳችሁን ጠብቁ። በቃ እነሱ እያዘነጉ ነው። አሁን ሴት መያዝ ጀምረዋል። እስከዛሬ ወንድ ላይ አባረው ነበር። ወላሂ እኔ እያየ ሁለታ እያስቆሙ ነበረ፣ እያስቆሙ እየፈተሹ ነበር። እና መያዝ አለ እና ራሳችሁን ጠብቁ። መያዝ አለ፣ 100% መያዝ አለ። ወላሂ ለአዚም ነው የምላችሁ፣ ምዬ ነው የምነግራችሁ። እየፈተሹ እያቆሙ መኪና እያቆሙ እየፈተሹ እየያዙ ነበረ። ስለዚህ ራሳችሁን ጠብቁ። ያኒ እንደዚህ ተፍትሽ የለም እንደዚህ እንደ ሳውዲ ተቀይሯ ምናምን እያላችሁ አዘንጉ። ሀገራችን እንደምታዩት አገር ገብተን መስሪያ የለንም። ዙሮው እንደምታዩት ወላሂ እንደው ዙሮ አሁን መምጣት የማይፈልግ የለም። እዚህ ሀገር በቃም ብለው የገቡትን መልሰው መምጣት እየፈለጉ ነው። እና ጊዜው ስለከፋ እዚሁ ሀገር ይሻላል። በነገራችን ላይ ሳውዲ ሪስክ ሀገር ናት። ምንም ቢሆን እርግጥ አሁን ላይ ስራ የለም። ስራ ስለሌለ ሁሉም ተማሯል። ግን ቢሆን ይሻላል። አንድ ቀን ይወጣልናል እና ራሳችን ጠብቅ። የጠገበውን ምን አለ እነሱ እንደዚህ የጠገቡትን ለይተው ማንሳት አይችሉም። መተለም ፎቶ የላቸውም። ሁሉንም ባንዲ ነው። ተፍትሽም ሲመጣ የሆነ በላም ሲመጣ ባንዲ ስለሆነ ያው ባንድ ስለምን ውጡ ከተባለ ውጡ የምንባለው ሁላችንም ስለሆን ያው ኢትዮጵያዊ ከተባለ ሁሉም ስለሚሰደብም እኛ ታውቃላችሁ፣ በጥሩ ነገር ስማችን አይነሳም። በቃ እኛ መጥፎ ነን። በእነሱ ምንም ጥሩ ሰው ይኖር ምንም ምስኪን ይኖር እኛ በመጥፎ ነው የምንነሳ። ወላሂ አሁን ላይ ኢትዮጵያዊ ከምትሉ ሶማሊ ነን ብላችሁ ብትኖሩ ይሻላችኋል። ኢትዮጵያ ሲባል ይህ ይሆናል አይደለ? በጣም ነው የሚያጥላሉባችሁና ያ ደግሞ እንደ ሰብአዊነት ያማችኋል ማለት ነው። እኔ ብዙ ሰው እንደዛ ስለሚለኝ ነው። እና እንደ ራሱ ነው ሶማሊ ነው ስራ ገብቻ ካለው ማለት ነው። እና ወዶች የምላችሁ ፈልጌ ነው ተፍትሽ የለም ያላችሁ በኢህአዲጋው በየሱቁ እንደፈለጋችሁ እንዳትወዱ። አሁን መተለ ነው ጥለውኝ ደግሞ የሚገርማችሁ የሚፈራን ሰው ነው የሚይዙት። በጣም የምትፈሩ ከሆነ በጣም ሾርጣዎች መውጣት የምትፈሩ ከሆነ ሾርጣን ፍራቻ አንድ ቀን ትያዛላችሁ። መተለ ባለ ስትሉም ሆነ አንድ ቀን እንዳጋጣሚ ሱቁም ወይም ሐኪም ቤት ስትሄዱ ሆነ ትያዛላችሁ። ወላሂ ሱብሃንአላህ እኔ ብዙ ጊዜ ስላየሁ ነው። እና ወዶቼ ማሮቼ እኔ ኢክሩ ነኝ። የፈለገ መስማት ይችላል። ቃል በለጋችሁና ይችላል ላፊ ዝም ብላችሁ ምናምን ብላችሁ ታልፉ ትችላላችሁ። ግን ያየሁት ባይኔ በብረቱ ያየሁትን ነገር ነው ነግራችሁ። ያኔ ተፍትሽ የለም መያዝ የለም ብላችሁ እንዳትዘነጉ። እኔ ለእናንተ ብዬ ነው። ወንድ ሴት ሁሉ ወላሂ ልጅም ያሽ ምንም ድሮ ምህረት አላችሁ። አሁን ግን ማለት እነሱ ተመጣጣችሁ እዝነት የላቸውና ራሳችሁን ጠብቁ። ተፍትሽ አለ። ራሳችሁን ጠብቁ። በኋላ እንትን ካላችሁ አይጸጽታችኋል። እንዳዘነጉ ነው። አሁን እርግጥ አሁን አንዳንድ ድሮ አሁን ሰሞኑን ነው በጣም እያያዝ ያለው ሴትም ወንድም ልጅ ያዝም ሁሉም እየተያዘ ነው። ስለዚህ ራሳችሁን ጠብቁ። ሁኔታችሁ ያየሁትን ነው የነገርኳችሁ። እንዳዘነጉ እንዳንዘነጋ። ያው ታውቃላችሁ ሳውዲ ችግር አንዳንዴ ሲመጣባት ጥርግ ነው። ድሮ ላይ ሴት እንደዚህ ራሱ አይነኩም ነበር። አሁን እንደዚህ እየደፋ ነው የሚያስገባት መኪና ላይ ማለት ነው። እና ይሄን ይመስላል የዛሬ መልእክቴ። ይጠቅማችኋል ብዬም ስላሰብኩ ነው። እኔም ያየሁትን ነገር ስለሆነ ውሸቷን ምናምን ታላችሁም ያመልታችሁን ነው። ግን እኔ ስላየሁ ነው ያየሁትን ነገር ደግሞ ለእናንተ እኔ እንደ ሶሻል ተጠቃሚነቴ ለእናንተ ያየሁትን ነገር ማጋራት አለብኝና ቪዲዮ ላይክ ሼር አድርጉት፣ ለብዙዎችም እንዲደርስ አድርጉት። ለምን ስለሚጠቅም ማለት ነው። ወዳችኋለሁኝ። ይሄን ይመስላል ኢንሻአላህ መጠንቀቅ